ስሜ ማርካንትን ይባላል። ችግኝ ተክያ አውቃለሁ። ምክንያቱም የተከልኩበት ምክንያት እኛ ሰዎች ለመኖር ግዴታ አየር ያስፈልገናል። ይሄንን አየር ደግሞ ሊሰጠን የሚችለው ችግኝ ስለሆነ። ስሜ ይላብ ይባላል። ጸዋት ተክያ አውቃለሁ። ስሜ አሜን ዮሐንስ ይባላል። አው ችግኝ ተክያ አውቃለሁ። ስሜ ራዲት ፍሬም ይባላል። ችግኝ ተክያ አላውቅም። ስሜ ይሳቅ ካሚል ይባላል። ችግኝ ተክያ አውቃለሁ። እሱም የተከልኩት ደግሞ በገጠር አካባቢ ነው። አረንጓዴ አሻራ ማለት ትንንሽ ዛፎች ወይ ትንንሽ ቅጠል አይነቶች ናቸው። አረንጓዴ አሻራ ማለት አረንጓዴ ተክሎች ነው ማለት። የምንተክለው ችግኝ የአረንጓዴ አሻራችን ብለን እንጠራዋለን። አረንጓዴ አሻራ ማለት ድነናና መልሶ ድነና የሚባሉ ነገሮች አሉ። ድነና ማለት አንድን ቦታ ተተክሎበት ያልነበረውን ባዶ ቦታ ችግኝ ተክሎ የተለያዩ ዛፎችን ተክሎ ደን ማድረግ ነው። መልሶ ድነና የምንለው ደግሞ ችግኞች የነበሩበትን እነዛን ችግኞች ቆርጠን ድጋሚ ያንን ቦታ ደን ስናደርገው አረንጓዴ አሻራ ነው።